ዓለማችን ላይ ያሉ ሰዎች በእርግጥም መናፍስት እንደሌለ ያስባሉ። ነገር ግን ዛሬ በድብቅ ካሜራ የተቀረጹ አስፈሪ ምስሎችን ባሳያችሁ የእውነትም እዚህ ዓለም ላይ መናፍስት የሉም ትሉ ይሆናል። እንግዲያውስ አብረን እንመልከተው። ይህ ምስል ያን ያህል ባያስፈራም ነገር ግን አስገራሚ ነው። ይህ ምስል በሩሲያ በተለያዩ የደህንነት ካሜራዎች ላይ ሊገኝ ይችላል። አንዲት ትንሽዬ ልጅ ወደ ሕንፃው ስትገባ ይታያል። ግን ደግሞ በሄደችበት የሚከታተላት ሰው ይታያል። እይታ ውስጥም ላለመግባት በቅርብ ርቀት ይከታተላታል። ነገር ግን ልጅቷ ወደዚህ የምትሄድ አስመስላ በሌላኛው በኩል ትሄዳለች። ሰውየውም ሊፍት ውስጥ ገብታለች ብሎ ለመግባት ቢያስብም ልጅቷ ግን አልገባችም ነበር። ይህም ሰው መሸወዱን አውቆ ልጅቷን መልሶ ይፈልጋታል። ሆኖም ልጅቷ አባቷን ለመገናኘት ከሕንፃው ወጥታ ነበር። ሰውየውም ከሕንፃው ሲወጣ ከአባትና ልጅ ጋር ይተላለፋል። ከሁሉም የሚገርመው ልጅቷ ለአባቷ ምንም ነገር ትንፍሽ አላለችም። ሁለተኛ፣ የቤት ሰራተኛዋ። በሲንጋፖር የምትኖር አንዲት ሀብታም ሴት በአፓርታማ ውስጥ አንዳንድ ካሜራዎችን ታስገጥማለች። ይህም ካሜራ ሌቦችን ከመያዝ ይልቅ የሰራተኛዋን አስፈሪ ምስል ቀርጾ ያስቀምጣል። ይህም ቀረጻ ከአፓርታማው የተወሰደ ሲሆን ይህችም ሴት የሰራተኛዋን ሁኔታ ስትመለከት ደንግጣለች። ሰራተኛዋም ነጭ ልብስ ለብሳ በቤት ውስጥ ስትዟዟር ይታያል። ፊቶቿን አቀርቅራ ወደፊት እጆቿን ወደ ኋላ አጣምራ ትታያለች። ለአንድ አፍታ ወደ ካሜራው ትዞርና እጆቿን ወደ ቀኝ ስትጠቁም ይታያል። አንዳንድ ኮመንት ላይ ምናልባትም የያዛትን መንፈስ እየጠቆመች እንደሆነ ገምተዋል። የአፓርታማው ባለቤትም እናቴና ልጆቼ ባለመኖራቸው እድለኛ ነኝ ብለዋል። እዚህ ጋር የእውነትም ግራ የሚያጋቡ ነገሮች አሉ። እውነት ካሜራው ስለመኖሩ ሰራተኛዋ ታውቅ ይሆን? ሶስተኛ፣ አስፈሪው ፍጡር። አንዳንድ ጊዜ በመዝናናትና ፍርሃት መሃል ያለው መስመር የወረቀት ያህል ቀጭን ነው። በዚህ ክፍል ውስጥ የሚገኙት ሁለት ልጆች ግን ይህንን ያወቁት በከባዱ ነበረ። እንደ አውሮፓውያን አቆጣጠር ጥቅምት 30 2012 የዩቲዩብ ተጠቃሚ የሆነችው አንጄል ሮይዝ በትንሽዬ ጠረጴዛ ላይ የተቀመጡ ልጆቿን አጭር ምስል ልትለቅ ችላለች። ሁለቱም ራታቸውን ሲበሉ ይታያል። ሁሉም ነገራቸው የሰላም ይመስላል። ነገር ግን ሰላማቸው የቆየው አንዷ ልጅ ከፊት ለፊቷ ካለው ኩሽና አንድ አስፈሪ ነገር እስከምታይ ድረስ ነበረ። ልጅቷን ያስፈራት ነገር በእርግጥም መናገር አልቻለችም። የምታየውን በጣም ረብሿታል። ማልቀስ ብትጀምርም ሌላኛዋ ልጅ እያሾፈችባት ትስቃለች። ልጅቷም ተነስታ ትሄዳለች። አሁን እቺ ልጅ ብቻዋን ነች። መልሳም እየሳቀች መጀመሪያ ልጅቷ ስታለቅስ የነበረበትን ለማየት ወደ ጨለማው ኩሽና ትመለከታለች። ከዛም አስፈሪ ነገር ትመለከትና እየጮኸች ከኩሽናው ተነስታ ትሸሻለች። ምንም እንኳን እናታቸው ብታባብላቸውም ፊት ለፊታቸው የተመለከቱት አስፈሪ ነገር አስደንግጧቸዋል። ይህም አስፈሪ ምስል በማህበራዊ ሚዲያ ተጋርቶ ምንም ሊታይ ባለመቻሉ በጊዜው ትኩረትን ስቧል። ለመሆኑ ምን ይሆን የታያቸው? ይህ እስካሁን ያልተፈታ ሚስጥር ሆኗል። እናም ለዛሬ የተመለከትናቸው አስፈሪ ቪዲዮዎች እነዚህን ይመስላሉ። What's the matter?